በመካከለኛው ምስራቅ ያለው ውጥረት እጅግ ተባብሶ ቀጥሏል። ከሰዓት የወጡት ሰፋ ያሉ ዝርዝር መረጃዎች የሚከተሉት ናቸው። የሰው ሕይወት መጥፋትና የጥቃቱ ስፋት በእስራኤልና በአሜሪካ የጋራ ጥቃት በኢራን ውስጥ 555 ሰዎች መገደላቸውን የኢራን ቀይ ጨረቃ ማህበር አስታውቋል። ጥቃቱ ከ130 በላይ የኢራን ከተሞችን ያካተተ ሲሆን እስካሁንም ቀጥሏል። በእስራኤል በኩል በኢራን ሚሳኤሎች 11 ሰዎች ሲገደሉ በሊባኖስ ደግሞ 31 ሰዎች መገደላቸው ተረጋግጧል። ኢራን የአጸፋ ጥቃት በባህረ ሰላጤው ሀገራት ላይ የሀገሪቱ መከላከያ ከኢራን የተተኮሱ 70 የባሊስቲክ ሚሳኤሎችና 59 ድሮኖች ማክሸፉን ገልጿል። በተባበሩት አረብ ኤሚሬትስ በዱባይ ታዋቂው ፓልም ጁሜራ አካባቢ በሚገኝ ህንፃ ላይ በደረሰ ጥቃት 4 ሰዎች ቆስለዋል። ታዋቂው ቡርጅ አልአረብ ሆቴልም በሚሳኤል ፍንጣሪ ምክንያት ቃጠሎ ደርሶበታል። በአጠቃላይ በኤሚሬትስ 3 የውጭ አገር ዜጎች ሲገደሉ 58 ሰዎች ቆስለዋል። ከነዚህም መካከል አንድ ኢትዮጵያዊ እንደሚገኝበት ተገልጸዋል። የሳውዲ አረቢያ ትልቁ የነዳጅ ማጣሪያ ራስ ታኑራ በድሮን ተመትቶ የእሳት አደጋ ደርሶበታል። የአየር በረራዎች መስተጓገል በቀጠናው ያለው የአየር ክልል በመዘጋቱ በሺዎች የሚቆጠሩ በረራዎች ተሰርዘዋል። የዱባይ መንገድ ኤሚሬትስና የአቡዳዊው ኢታድ ከዛሬ ምሽት ጀምሮ ውስን የጭነትና የሰዎች ማስወጣት በረራዎች እንደሚጀምሩ አስታውቋል። የኢትዮጵያ አየር መንገድ ወደ አማን፣ ቤይሩት፣ ቴል አቪቭ፣ በዱባይና በዶሃ ኪዮት የሚያደርጋቸው በረራዎች እስከ ተጨማሪ ማሳሰቢያ ማራዘሙን ገልጸዋል። ወታደራዊና ፖለቲካዊ ክስተቶች በኩዌት 3 የአሜሪካ የጦር ጄቶች F-15 ኢስትራክ ኢግል በኩዌት አየር መከላከያ በስህተት ተመተው ወድቀዋል። ይሁን እንጂ አብራሪዎቹ በሰላም ተርፈዋል። የአሜሪካ ወታደሮች እስካሁን 4 የአሜሪካ ወታደሮች መገደላቸውን የአሜሪካ ማዕከላዊ ሴንትኮም አረጋግጠዋል። የኢራን ባለስልጣናት ከአሜሪካ ጋር ምንም አይነት ድርድር እንደማያደርጉ በድጋሚ አስታውቀዋል። በጦርነቱ ምክንያት የዓለም ነዳጅ ዋጋ በአንድ ቀን ውስጥ ከ8 በመቶ በላይ የጨመረ ሲሆን የኳታር የጋዝ LNG ምርትም በከፊል ተቋርጧል።